አሁን የደረሰን መረጃ አለ። ሕገ ወጡ ምክር ቤት የግዳጅ ወታደራዊ አገልግሎትን አጸደቀ። ከ6 ዓመት በፊት ተበትኖ የነበረውና በቅርቡ በህወሓት ትዕዛዝ ዳግም ወደ መንበሩ የተመለሰው ሕገ ወጡ የትግራይ ምክር ቤት በዛሬው ዕለት ባካሄደው ስብሰባ የግዳጅ ወታደራዊ አገልግሎትን በይፋ ማጽደቁን አስታወቀ። ይህ ምክር ቤት ከ6 ዓመት በፊት የነበረና ኋላ ላይ የተበተነ ቢሆንም በህወሓት ቀጥተኛ ትዕዛዝና ፍላጎት ሕግና ስርዓትን ባልተከተለ መልኩ ዳግም ወደ መንበሩ እንዲመለስ መደረጉም ይታወቃል። ምክር ቤቱ ዛሬ ባሳለፈው ውሳኔ በክልሉ በሚገኙ ወጣቶች ላይ ያለ ምርጫቸው በግዴታ ወታደራዊ አገልግሎት ውስጥ እንዲሳተፉ የሚያስገድድ የሞት አዋጅን አጽድቋል። ውሳኔው በክልሉ በሚገኙ ወላጆችና ወጣቶች ዘንድ ከፍተኛ መደናገጥንና ስጋትን የፈጠረ ሲሆን ለረጅም ጊዜ በጦርነት የደቀቀውን ማህበረሰብ ይበልጥ ወደ ሌላ ቀውስ የሚከት ነው በሚልም ተነቅፈዋል። የጉዳዩ ታዛቢዎች እንደሚሉት ከሆነ ህወሓት ይህንን ህገወጥ ምክር ቤት መልሶ ያዋቀረው የራሱን የፖለቲካና የወታደራዊ ፍላጎት ለማስፈጸም እንዲያመቸው ነበርም ብለዋል። አሁን የጸደቀው የግዳጅ ወታደራዊ አገልግሎትም የዚሁ ስትራቴጂ አካል መሆኑና ክልሉን ወደማያልቀው ወታደራዊ ቁልቁለት ሊወስዶ እንደሚችልም እየተነገረ ይገኛል።